የፖለቲካ ብስለት መኖር ሀገርን የጋራ ጥቅም በመረዳት በጋራ ለመስራትና በጋራ ጸንቶ ለመቆም ብቃትን ይሰጣል። ለዚህም የበሰለ የፖለቲካ አመራርና አሰራር ያስፈልገዋል። ሀገራችን ኢትዮጵያ በዚህ ጊዜ በእጅጉ የሚያስፈልጋት ብስለትና ስክነት ጎልቶ የሚታይበት ፖለቲካዊ ስርዓት ነው። ሰላምና ጤና በያላችሁበት ይሁንላችሁ። የተወደዳችሁና የተከበራችሁ የኢትዮ ሌንስ ቻናል ፕሮግራም ተከታታዮች እንደምን አላችሁ? እነሆ ዛሬም እንደከዚህ ቀደሙ በሀገራዊ ጉዳዮች ላይ በተለይ ወቅታዊ የሆነውን ጉዳይ አንስተን ቆይታ እናደርጋለን። አብራችሁኝ እስከ ዝግጅቱ ፍጻሜ እንድትቆዩ የአክብሮት ግብዣዬን እያቀረብኩ ዝግጅቱን በማቅረብ ከእናንተ ጋር ቆይታ የማደርገው እኔ ሳምሶን አሸብር ነኝ። መልካም የአብሮነት ቆይታ እንዲሆንልን በድጋሚ ተመኘው። ምንድነው ነገሩ? ሰብስክራይብ እኮ እያደረጋችሁ አይደለም። ላይክ ሼር አድርጉና ሀሳቦቻችን ወደ ሌሎች እንዲዳረስ አድርጉልን። እንደሱ እናመሰግናለን። መልካም ጊዜ። ፖለቲካዊ ብስለትና ስክነት ለሀገር እድገት ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም አንዳንድ ሀገር ወዳድ ዜጎቻችንን ውድ ዋጋ ያስከፈላቸው እኛም ዛሬ ቢሆን ብለን አብዝተን የምንጠይቀው ለሀገራችን እድገት መረጋገጥና ሁለንተናዊ ብልጽግና ወሳኙ ሚና ከፖለቲካ ብስለትና ስክነት የሚመነጭ ነው እንላለን። አረ መላ መላ በሎ፣ አረ መላ መላ በሎ፣ ችላ ችላ ከምትሎ እስቲ መላ መላ በሎ። አረ መላ መላ በሎ፣ አረ መላ መላ በሎ፣ ችላ ችላ ከምትሎ የአገር ልጆች መላ በሎ መላ በሎ። እነዚህ እውነታዎች በተግባር ሲውሉ የሚከተሉትን ጥቅሞች ያስገኛሉ። አንደኛ፣ ለጋራ ራዕይ አብሮ መቆም። የፖለቲካ ብስለት መኖር የሀገርን የጋራ ጥቅም በመረዳት በጋራ ለመስራትና በጋራ ጸንቶ ለመቆም ብቃትን ይሰጣል። ሁለተኛ፣ የታቀዱ ግቦችን በአስፈላጊው ሰዓት ለማሳካት ፖለቲካዊና ኢኮኖሚያዊ እና ማህበራዊ ለውጦችን በሚፈለገው ፍጥነትና ጥራት ለማስፈጸም ይረዳል። ለዚህም የበሰለ የፖለቲካ አመራርና አሰራር ያስፈልገዋል። ሶስተኛው፣ ሀገራዊ መረጋጋትን ለመፍጠር ይረዳል። ስክነት ያለው ፖለቲካዊ አካሄድ ግጭቶችን በውይይት ለመፍታት፣ ብሔራዊ አንድነትን በጋራ ለማጠንከርና የዜጎችን ደህንነት በኩል ለማስጠበቅ ያግዛል። አራተኛ፣ ዘላቂ ልማትን ለማምጣት የረጅም ጊዜ ኢኮኖሚና ማህበራዊ ልማትን በተሳካ ሁኔታ ለማሳካት የፖሊሲ ወጥነትን ለመዘርጋት የሚያስችል ይሆናል። በጥቅሉ የሀገርን ቀጣይ ዕጣ ፈንታ በጋራ ክንድ ለጋራ ጥቅም እንዲውል ያግዛል። እናማ ሀገራችን ኢትዮጵያ በዚህ ጊዜ በእጅጉ የሚያስፈልጋት ብስለትና ስክነት ጎልቶ የሚታይበት ፖለቲካዊ ስርዓት ነው። እንደዛ ሲሆን የምንናፍቀውን ሰላምና የምንመኘውን እድገት ማሳካት ይቻለናል። ሀገሬ እንደምነሽ ለውሎ ውላዳሩ ሞቀሾይ በረደሽ ኑር ኖር ብለሽ ደጉን ቀን አስበሽ
አሁን የምናየው አንዳንድ እንቅስቃሴዎች ይህን እሳቤ የሚቃረን አለፍ ሲልም የሚጋፋ ለመሆኑ ማሳያ ነው። አዎ ሰላም የተጠማን መሆናችን የአደባባይ እውነት ነው። ካለፈው ቁርሾ መላቀቅ ተስኖን ዛሬም በሰበብ አስባቡ ጥላቻና ሽኩቻን መርጠናል። መቆሳሰያም እያደረግነው እንገኛለን። የውስጥ ሰላማችንን መገንባት አቅቶን ለባዕዳንና ለጠላት ትርፍ የሚሆን መጋጨት ውስጥ ገብተናል። አንድነታችንን ማጠንከር ከብዶን ተከፋፍለን ተገፋፍተን እንጨቃጨቃለን። በሰላማዊ መንገድ መታገል ትተን በማብጠልጠልና በማጣጣል ልዩነቶች ላይ ኃይል ተጠቅመን እየተጋጨን እንገኛለን። የጋራ ሀገራዊ ኃላፊነትን መወጣት ተስኖን ችግር ያልሆነውን ሁሉ እንደ ችግር ወስደን ወደ መንግስት እያስጠጋን እንወቅሳለን፣ እንተቻለን፣ ለግጭትም ምክንያት አድርገን እናነሳዋለን። መንግስትን መውቀስ በእርግጥም ልክ ነው። ሙሉ በሙሉ ግን ልክ ሊሆን አይችልም። እየታየ ካለው አላስፈላጊ ግጭት ግን ወቀሳው በእጥፍ የተሻለ ይሆናል። ከግጭት የሚመጣ ትርፍ በየትኛውም ስሌት ቢሰላ ውጤቱ ኪሳራ ስለሆነ ለዚህ ማረጋገጫው መለስ ብለን ትላንትን ማየት ብቻ ይበቃናል። በነገራችን ላይ ለመሆኑ መቼ ይሆን ከተጠያቂው መንግስት በፊት ተጠያቂ የምንሆነው? ፍትህ ጠያቂውም ስልጣን ጠያቂውም የጥያቄውን መልስ እኮ ምን እንደሆነ ያውቀዋል። በተለይ በዚህ ዘመን መልሱን ረግጦ መልሱን ፍለጋ ይወጣ ደብቆ ፈላጊ ለመሆኑ እየታወቀባቸው ባለማፈር መንግስትን የሚጠይቁ ብዙ ናቸው። ሰላምን ለመጠማታችን በሰላምም ለመርካታችን ወሳኙ ቁልፍ በእኛው በጥያቄ አንሾች እጅ ላይ ይገኛል። ይህ ማለት ግን መንግስት ከተጠያቂነት የጸዳ ነው፣ የዳር ተመልካች ነው ማለት ግን አይደለም። መንግስትን ለመጠየቅ ግን ጠያቂዎች የትኛውንም ዝግ ጉዳይ የሚከፍት ፍቅር፣ የጠመመን መንገድ የሚያቀና ይቅርታ፣ የፈረጠመን ልዩነት የሚያፈርስ አንድነት አስቀድሞ መዘርጋት ይኖርባቸዋል። ይህ አካሄድ የሚያረጋግጥልን ፖለቲካዊ ብስለትንና ስክነት ለሀገር እድገት እንዲውል ማድረግ ነው። መገንባት ያለባቸው እሳቤዎች ለመኖራቸው ጥያቄ የለንም። መግቢያ ላይ እንደጠቀስኩት ጥያቄዎቹን መነሳት ያለበት ለጋራ ራዕያችን ምን ያክል እየሰራን ነው? ለሀገር ግንባታ የታቀዱ ግቦቻችንን ለማሳካት ምን እያደረግን ነው? ሀገራዊ መረጋጋትን ለማምጣት በየት እየሄድን ነው? ዘላቂ ልማት ለመዘርጋት እንዴት እየሰራን ነው? የሚያግዘን ብስለትና ስክነት ያለው ፖለቲካ ነውና እንዴት ወደዛ እንሂድ የሚለውን መጠየቅ ነው። እዚህ ላይ አንድ እውነት ሳልጠቅስ ማለፍ ግን አልፈለኩም። አሁን ላይ በትረ ስልጣኑን የያዘው መሪ ለብዙ ጥያቄዎች መልስ ሰጪ መሆን የቻለ ነው። እንዲያ እንድል ያደፋፈረኝ እኔም እናንተም እንደምናየው የሀገር ገጽታ በሚገባ ሁኔታ አሁን ላይ ተቀይሯል። በእጅ ያለ ወርቅ ካልሆነ በቀር በግብርናው፣ በቱሪዝሙ፣ በቴክኖሎጂ፣ በኢኮኖሚው፣ በኢንዱስትሪው ዘርፍ ተስፋ ሰጪ ለውጦች የታዩበት ሆኗል። ዛሬ ለውጡ ዓለም ላይ ትኩረት ካገኙ ሀገራቶች አንዷ ሀገራችን እንድትሆን አድርጓል። ለሀገር ያለበሰው አዲስ ገጽ ግን የሚያስወድሰው ነበር። ታዲያ አሁን ሊታዩ ችግሮች ከየት መጡ ለሚለው 3 ቁልፍ ምክንያቶች የፈጠሩት ይመስለኛል ስል በስሜት ሳይሆን ካለው እንቅስቃሴ በመነሳት ነው። አንደኛው ለውጡ የመጣባቸውና ድንገት ከጨዋታ ውጪ ያደረጋቸው። ሁለተኛ ለውጡ ለኛ ነው ያሉና
የሚወድቅላቸውን ቅንጥብጣቢ በተስፋ ጠብቀው ያላገኙ። ሶስተኛ፣ በለውጡ ላይ ያለምንም ምክንያት ለመቀበልም ለመከተልም ያልፈለጉ ጭፍን ተመልካቾች። እነዚህ ሶስቱ ቡድኖች ምንም እንኳን አስተሳሰባቸው አብሮ የማይዘልቅ ቢሆንም ለጥፋት ዘመቻቸው ሲባል ግን የተቀራረበ ፍላጎት ያነገቡ መስለው ሀገርም ህዝብም መንግስትንም ለመነቅነቅ የቻሉትን እያደረጉበት ይገኛል። ለዘመናት የዘለቀው ገፍቶ ይመጣል ስልጣንም በጉልበት የማስፈጸም ልምምድ ለውጡ ከመጣበት አዲስ አቅጣጫ ጋር የሚቃረን ምንም ድጋፍ ሊቸረው የማይገባ ጉዳይ ነው። ይህን ግን ሲያስተጋቡ፣ ሲደግፉ እናም ሲያመቻቹ ይታያል። አሁናዊ ፖለቲካ ሐሳቤ የወደቀው እየቀረ የሚሻሻለው እየዳበረ የመጣ ነው። ብዙዎች የሚስማሙበት እውነት የጨዋታው ሂደት እየከረረ ነው ወደሚለው ማዘንበሉ። ከዚህ በኋላ ሀገር ለመምራት ሲታቀድ ቀድሞ የሚታሰበው የፖለቲከኞችና የፖለቲካው ብስለትና ስክነት ይሆናል። የትኛውም ፖለቲካ የሚተቸው በብስለትና በስክነት ስሜት ይሆናል። ከጩኸት የጸዳ፣ ከግጭት የራቀ፣ ውይይት ወዳድ፣ ታጋሽ፣ በእውነት ላይ የተመሰረተ የህዝብን የሀገርንም ጥቅም ያስቀደመ ፖለቲካዊ እሳቤ ነጥሮ የሚመጣበት ጅምር ጉዞ ላይ እንገኛለን። ያን በማስጠበቅ ከግብ ማድረስ ያበበም ያበበችም ግዴታ ነው የሚለው የጓደኛዬን አባባል እንዳስታውስና ማሳረጊያ አድርጌ እንዳነሳው አድርጎኛል። አዎ፣ ሀገር የጋራ ነው። ለጋራ ጥቅም እስከ ቆምን ድረስ የምንከውናቸው የትኛውም ነገሮች ዘመኑን የዋጁ የህዝብን ጥቅም ያስቀደሙ ቢሆን ይመረጣል። የዛሬው ዝግጅቴን በዚህ ቋጨው። በቀጣይ በሌላ ርዕስ ተመልሼ እስከምመጣ በያላችሁበት ሰላማችሁ በስቶ ይትረፍረፍላችሁ ተመኘው። ሰናይ ጊዜ ለሁላችሁ። ይህ ኢትዮሌንስ ቻናል ነው።